የጌታ ጸጋና ሰላም ይብዛላችሁ የተወደዳችሁ እህቶቼና ወንድሞቼ ኢትዮጵያውያንና ኤርትራውያን። በተለይ ይህንን ጸሎት ከወትሮ ለየት ባለ ሁኔታ እግዚአብሔር በተስፋ መቁረጥ ውስጥ ላሉት የሰጠኝ መልእክት ነው። ተስፋ ለቆረጣችሁ በቃ ቃል ገብቶልኝ ነበረ፣ ተናግሮኝ ነበረ፣ በአንድም በሌላም ሰምቼ ነበረ። የኔ ነገር ለምን እንደሆነ ወደፊት መሄድ አልቻለም፣ ህይወቴ ለምንድን ነው እንደዚህ የሚሆነው በሚል ግራ በመጋባት ውስጥ ላሉ ወንድምና እህቶቼ እግዚአብሔር የሰጠኝ መልእክት ነው። እባካችሁ ሰብስክራይብ አድርጉና ላይክ አድርጋችሁ ቢያንስ ለምትወዱት ሰው ይህን መልእክት ሼር አድርጉ። ምክንያቱም ይሄ ጸሎት ጨርሳችሁ ስትሰሙ እውነቴን ነው የምነግራችሁ፣ ከዚህ ጸሎት መጨረሻ ላይ አንዳንዶቻችሁ መልሳችሁ ቤታችሁን ያንኳኳል። ከዚህ ጸሎት መጨረሻ ላይ የለመናችሁትን በሙሉ አምጥቶ ወደ እጃችሁ የሚያስገባ የእግዚአብሔር መልአክ ታዞላችኋል። መጽሐፍ ቅዱስ የእግዚአብሔር ቃል ኢያሱ ምዕራፍ 21 ላይ ቁጥር 43 ላይ እንዲህ ይላል፣ እግዚአብሔርም ይሰጣቸው ዘንድ ለአባቶቻቸው የማለላቸውን ምድር ሁሉ ለእስራኤል ሰጠ፣ ወረሷትም፣ ተቀመጡባትም። እግዚአብሔር ለአባቶቻቸው እንደማለላቸው በዙሪያቸው ካሉት አሳረፋቸው፣ ከጠላቶቻቸውም ሁሉ ይቋቋማቸው ዘንድ ማንም ሰው አልቻለም። እግዚአብሔርም ጠላቶቻቸውን ሁሉ በእጃቸው አሳልፎ ሰጣቸው። እግዚአብሔር ለእስራኤል ቤት ከተናገረው መልካም ነገር ሁሉ ተፈጸመ እንጂ ምንም አልቀረም። ወዳጆቼ፣ እግዚአብሔር ቃሉን የሚቀይር አምላክ አይደለም። እግዚአብሔር የሚዋሽ አምላክ አይደለም። ላንቺ የተናገረውን ለአባቶችሽ እንኳን የተናገረውን ሳትወለጂ አንተ ሳትወለድ ለቤተሰብ የተነገረ ትንቢት እንኳን ሳይቀር ነው እግዚአብሔር የሚፈጽመው። እግዚአብሔር ለእስራኤል ልጆች እሰጣቸዋለሁ ብሎ የማለላትን ምድር ሰጠ ይላል። አንድም ወረሷት ይላል፣ ተቀመጡባት ይላል። ብዙዎቻችሁ አሁን ግራ በመጋባት ውስጥ የኔ ነገር ተዘግቶብኛል፣ ተቆልፎብኛል፣ ተስፋ የለኝም፣ ምን መሆን አለብኝ፣ ምን ማድረግ አለብኝ፣ በጣም ብዙ ግራ በመጋባት ውስጥ አላችሁ። እግዚአብሔር አምላክ ዛሬ እንደዚህ ብሎኛል። በጣም ተስፋ የቆረጡ ደግሞ እግዚአብሔርም ረስቶኛል፣ ሰዎችም ሻሽቶኛል በማለት በብዙ ሐዘን ውስጥ የገብታችሁ ያላችሁ ዛሬ ጌታ እንዲህ ብሏችኋል፣ አስወርስሻለሁ፣ አስወርስሃለሁ፣ የገባሁልሽን ቃል ኪዳን ሊፈጽም ወደ አንቺ መጥቻለሁ። ነግሬያችኋለሁ። ይሄ ጸሎት እስከ መጨረሻው ጸልያችሁ፣ እውነቴን ነው የምነግራችሁ፣ ህይወታችሁ ውስጥ እጅግ በጣም 1 2 3 4 5 ብላችሁ የምትቆጥሯቸውን ድል እግዚአብሔር ይሰጣችኋል። ማልካቫሃዳ ጋባያ የማለላቸውን ምድር ሁሉ ለእስራኤል ሰጠ ይላል። ዛሬ እግዚአብሔር የማለላችሁን፣ እግዚአብሔር የተናገራችሁን፣ እግዚአብሔር የገባላችሁን ኪዳን በጌታ በኢየሱስ ክርስቶስ ስም ይፈጽምላችኋል፣ ይፈጸማል። ማን ነው እግዚአብሔር የተናገረኝ? ጌታ ያወራኝ የተገባልኝ ኪዳን አለኝ፣ የተገባልኝ ኪዳን አለኝ፣ ግን አልተፈጸመም። ቆየ፣ ዘገየ፣ ተስፋዬ ተቀበረ፣ ምን ማድረግ እንዳለብኝ አላውቅም ለምትሉ ሰዎች እግዚአብሔር እንዲህ ብሎ ልኮኛል። ዛሬ የተናገርኩልሽን ሊፈጽም ወደ አንቺ መጣሁ አለ ጌታ። ያወራውልሽን ቃሌን ሊፈጽም አስገባለሁ ወዳልኩበት ምዕራፍ ውስጥ ላስገባሽ። ዲዛ ካቲና ካራዲያ ካሶ ማንታ ካራዳ ካባሻ ካታራባስ ውስጥሽ ዝሏል አይደለም? ደከመሻል አይደለም? በጣም በሁኔታዎች ባመንሻቸው ሰዎች፣ ተስፋ በጣልሻቸው ሰዎች ሄል ካራዲ ካታ የጌታ መንፈስ እንዲህ አይነት ሰዎችን ያሳየኛል። ተስፋ ባደረገ ሰው የተካዱ ሰዎች፣ ክህደት የደረሰባችሁ ሰዎች፣ ተስፋ የቆረጣችሁ ሰዎች፣ ምን መሆን እንዳለባችሁ ያላወቃችሁ ሰዎች፣
የምትሆኑትን እንኳን እስከማታውቁ እስከምትረሱ ድረስ ተስፋ የቆረጣችሁ ሰዎች በቃ በሰው ማመን እንኳን እንዴት ይቻላል ከዚህ በኋላ እስከ ማለት የደረሳችሁ ሰዎች እግዚአብሔርም እንኳን ዝም ያለ እስኪመስላችሁ ዙሪያችሁ ስትመለከቱ ጭጭ ጸጥ ረጭ ያላላችሁ ሰዎች እግዚአብሔር እንዲህ ብሎኛል ዛሬ ስለ አንቺ ከዙፋኔ እነሳለሁ፣ ስለ አንተ ከዙፋኔ እነሳለሁ፣ የተናገርኩልሽን ቃል ኪዳን አልረሳሁም ይልሻል ጌታ። የተናገርኩልህን ቃል ኪዳን አልረሳሁም ይልሃል ጌታ። ይሄ ጸሎት የብዙ ሰዎች ነገር ይዞ ያነሳል ዛሬ። ማንታ ካሮ ኮሶፓና ጸልዩ ከኔ ጋር የወደቀው ልብሽ ይነሳል። የወደቀው ልብ ሲነሳ አያለው። ተስፋ የቆረጡ ሰዎች ተስፋቸው እንደገና ሲለመልም አያለው። እግዚአብሔር እንደገና ሞገስ ሲሰጣቸው አያለው። እንደገና ጌታ ነገራቸውን ሲቀይርላቸው አያለው። እንደገና ጌታ አዋጅን ሲገለብጥላቸው አያለው። እንደገና ጌታ ድል ሲሰጥ አያለው። ብራስ ካቲላ ቫሃናካይ ሆልቫ ካዲካ ቦሮ ሾኮቶ ፓና ሌማንዳ ጋባራዲ ካታጋባጋባስ ተስፋ የተቆረጠ ነገር፣ የተዘጋ ምዕራፍ፣ አይሆንም የተባለ ነገራችሁ በቃ ከዚህ በኋላ ሊሆን አይችልም ያላችሁት ጉዳይ፣ እናንተ የዘጋችሁት ጉዳይ እግዚአብሔር ለምን ዝም አለ ያላችሁት በጣም ከጌታ ጋር እንኳን ክርክር ውስጥ ያሉ ሰዎችን አያለሁ። ለምን? መቼ ነው የኔ ተራ? መቼ ነው የኔ ጊዜ? መቼ ነው ነገሬ የሚወጣው? መቼ ነው ነገሬን የምቀበለው? መቼ ነው ወደ እጆቼ የሚገቡት ነገሮቼ? መቼ ነው የኔን ጉዳይ መቀበል የሚጀምረው? መቼ ነው ከነገሬ ጋር የሚገናኘው ያላችሁ ሰዎች እግዚአብሔር አምላክ ይሄው እንዲህ እያላችሁ ነው። ዛሬ ያንቺን ውጊያ ይዋጋለሁ። ዛሬ ስለ አንቺ ከዙፋን እነሳለሁ። እግዚአብሔር ለእስራኤል ልጆች ከተናገረው መልካም ነገር ሁሉ ተፈጸመ እንጂ ይላል። ተፈጸመ እንጂ ምንም አልቀረም ይላል። ኤዮዳካቲና ቫሃታ ካባስ ጌታ ሆይ የታለ? ክንድህን ዛሬ ይዘህና እጅህን ይዘህና ኃይልህን ለብሰና እግዚአብሔር በኢየሱስ ክርስቶስም በአንድ ቃል በቃ በምትለዋ በሁለት ፊደል ብቻ የእኛን ድካም ወደ በረከት መቀየር የምትችል አንተ ነህና፣ ጣልቃ መግባት የምትችል አንተ ነህና፣ አዋጅ መቀየር የምትችል አንተ ነህና ዛባካቲ ላካቲና ቫካቶሮ ኮቶኮቦስ ኒንታካቲላ ቫሃዳ ካባካሴላ ካራዲያካስ ራንታ ጋባሻካታ ካራዲካ ቦሶ ኮቶሮቦስ ዛሬ በጌታ በኢየሱስም የጨለማውን ፓርት ነቀልኩት። ጨለማ የወረሳችሁን ምዕራፍ፣ ጨለማ የወረሰሽን ምዕራፍ ተስፋ አስቆርጦሽ አስለቅሶሽ አንብተሽ ቆልፈሽ የዘጋሽው ተስፋ ቆርጬበታለሁ ባልሽበት ላይ እግዚአብሔር ዛሬ ክንዴን ዘረጋለሁ ይለኛል። እግዚአብሔር ዛሬ እጄን ዘረጋለሁ ይለኛል። ጸልዩ ሪካታባያ ሆልቫ ካቲካ ለመሰላችሁ ስትጸልዩ እግዚአብሔር ነገሮቻችሁን ወደ እናንተ ያፈጥናል። የሚጸልይ ሰው ሁሉ ጊዜ የሚጸልይ ሰው ጋር ኃይል አለ። የሚጸልይ ሰው አይሰነካከልም። ጠላት እንደፈለገው ሊመራው አይችልም። ራካቲ ካታካታካታካባስ በቤቴ ኃይል አለ። ከኔ ጋር የእግዚአብሔር ኃይል አለ። ቢኮዝ ኦፍ እኔ ጸላይ ነኝ። ቢኮዝ ኦፍ የጸሎት ኃይል አለ። ሀብት የሚቆጠር ሀብት በእኔ ላይ ብዙ ላይኖር ይችላል። ግን የሚጸልየው ጸሎት ሀብት ያላቸው ሰዎች ከሚኖሩ በላይ ኖሮ ነው የሚያኖረኝ። ኢልጋዲና ካታካ ይሄ እኮ ነው እውነቱ። የሚጸልይ ሰው ሀብት ካለው ገንዘብ ከሰበሰበ የዚህ ዓለም ባለጠግነት ከሰበሰበው በላይ በጣም በድል ህይወት ነው የሚኖረው። ዛሬ በጌታ በኢየሱስ ስም ቤትሽ የጸሎት መንፈስ፣ ቤትሽ ላይ ጸሎት ይገባል። ህይወትሽ ላይ ጸሎት ይመጣል። ጸልይ ምን መንፈስ ያገኝሻል። ተስፋ ቆርጣችሁ ዘግታችሁ በቃ እግዚአብሔርም ትቶኛል፣ ሰዎችም ርቆኛል፣ ዋሽተውኛል፣ ብዙ ነገር ተገለባብጧል፣ እኔ እንደጠበቅኩት አልሆነም የምትሉ ሰዎች ስፔሻሊ የእግዚአብሔር መንፈስ ኢልካቲራዲ ካታካታካስ ቤተሰብ ጭምር ኢግኖር ያደረጋችሁ ሰዎች፣
ቤተሰብ ጭምር የገዛ ቤተሰብ ጭምር ኢግኖር አድርጓችሁ እጅግ በከፍተኛ ሁኔታ በቃ ልባችሁ ወድቀው የራሳችሁ የምትሉትን ሰው እንኳን ጀርባ የሰጧችሁ ሰዎች ዛሬ እግዚአብሔር እንዲህ ብሎኛል። ነገራችሁን ሊቀይር መጥቻለሁ። ነገራችሁን ሊሰራው መጥቻለሁ። ጣልቃ እየገባው ክንዴን እየዘረጋው ጌታ በኃይል እመጣለሁ አለ። ማቺና ማንቶ ሁቫ ካዳ ካባራ ካዲካሳ ራካታሳ ፓራዴ ከተሴላ ቫሃዳጋ አልማንታራ ዲኮሶቦኮ። ለዚህ ነው እኮ በጣም ብዙ ድል ስለምናገኝ ብዙ በጸሎት ስለምናተርፍ ሰይጣን ጸሎትን እንድንጸልይ አይፈልግም። ከሚጸልይ ሰው ጋር ግንኙነት እንዲኖራችሁ እንኳን አይፈልግም ሰይጣን። ከሚጸልይ ሰው ጋር ምንም አይነት ሪሌሽንሽፕ እንዲኖራችሁ ሰይጣን አይፈልግም። ይሄ የሰይጣኑ ትልቁ ታርጌት ነው። ከሚጸልይ ሰው ጋር እንድትገናኙ አይፈልግም። ጸሎት ዩቲዩብ ላይ ገብቶ ሰዎች ተራ ነገር እያዩ ይውላሉ። ሙሉ ቀን 24 ሰዓት ላይ ተራ ነገር እያዩ፣ ቲክቶክ ላይ ተራ ነገር እያዩ፣ ሶሻል ሚዲያ ላይ ተራ ነገር እያዩ ሰዎች ይኖራሉ። ነገር ግን እንዲህ አይነት የጸሎት ኃይል ያለበትን ሰብስክራይብ አድርጎ ደግሞ ከመችመች ይሄ ጸሎት ይለቀቃል፣ ከመችመች ጸሎቱን ይለቀቃል ብሎ የሚጠብቅ ሰው ጥቂት ሰው ነው። በጣም በጣት የሚቆጠር ሰው ነው። ለዚህ ነው ሰብስክራይብ አድርጉ ስንል እኮ ወዳጆች፣ ለእኔ ጥቅም አይደለም ሰብስክራይብ የምታደርጉት ወዳጆች፣ ለእናንተው ጥቅም ነው። ይሄ ጸሎት ወደ ቤታችሁ ሲገባ ነገራችሁን ይቀይራል። በገንዘብ የማይገኝ ገንዘብ ሊገዛው የማይችለውን ጸሎት የሚያክል ነገር ነው እየሰጠኋችሁ ያለሁት። በጸሎት ነው እየተቀጣጠልን ያለ ነው። አያችሁ፣ የደከመ ሰው ካለ በዚህ ጸሎት ይበረታል። የዛለ ሰው ካለ በዚህ ጸሎት ይጠነክራል። ተስፋ የቆረጠ ሰው ካለ በዚህ ጸሎት እንደገና ኃይሉን ያድሳል። ምክንያቱ ምንድን ነው ከተባለ ጸሎት ኃይል ስላለው። ምክንያቱ ምንድን ነው ከተባለ ጸሎት ብርቱ ስለሚያደርግ። ምክንያቱ ምንድን ነው ከተባለ የሚጸልይ ሰው አሸናፊ ስለሆነ። ሃላካታራካቲያቆስ ራካታካፓካራካ ጸልያለሁ አርዶኮቦሶቦዮ ጌታ ሆይ ፊቴን እፈልጋለሁ። ለእስራኤል ልጆች ለአባቶቻቸው የገባላቸውን ኪዳን የፈጸምክ ጌታ፣ ወረሷትም፣ የተናገረውን ሰጠ እንደሚል ቃል እግዚአብሔር ያለው መልካም ነገር ሁሉ ተፈጸመ እንደሚል ቃል ዛሬ ለእህቶቼ ለወንድሞቼ የተነገረ የተስፋ ቃል በኢየሱስ ስም ይፈጸም። እቺ እህቴ ትድረስ። እቺ እህቴ አንተ ወዳልክባት ቦታ ትድረስ። ይሄ ወንድሜ ጌታ ሆይ አንተ ወዳልክበት ቦታ ይድረስ። ይሄንን ጸሎት የሚሰማው ይሄ ወንድሜ ይድረስ ጌታ ሆይ። እቺ እህቴ ትድረስ ጌታ ሆይ። ነገሮቻቸውን ለማበላሸት የተመደበ ምድብተኛ መናፍስት፣ አጋንንታዊ ኃይል፣ የትኛውም የጠላት እቅድና አጀንዳ ዛሬ በኢየሱስ ስም የጨለማ ሲስተም ተነቀለ በኢየሱስ ስም፣ ተነቀለ በኢየሱስ ስም፣ ተነቀለ በኢየሱስ ስም። ዲርካናማያ ራቡሻ ባህዳካላ ኤልቫዲ ካሱ ተባራናሳ ወደቀ። ከአንድ ሰው ኑሮ ላይ ወደቀ። ከአንድ ሰው ህይወት ላይ ወደቀ። ከአንድ ሰው ምዕራፍ ላይ ወደቀ። ከአንድ ሰው ዴስቲኒ ላይ ወደቀ። ከአንድ ሰው ጸጋ ላይ ወደቀ። ከስራ ቦታችሁ ላይ ወደቀ። ከቤተሰቦቻችሁ ላይ ወደቀ። ይኸው የእግዚአብሔር መንፈስ እንዲህ ይለኛል፣ ቤተሰብን ምስቅልቅል፣ አንድ ቤተሰብ በመንፈሴ ምስቅልቅል አውጥቶ የሆነ ነገር ወደ ጫፍ ሲደርስ እንዲበላሽ የሚያደርግ መንፈስ፣ ነገር ጫፍ ሲደርስ እንዲበላሽ፣ በቃ ወደ ስኬት ወደ መጨረሻው ጋር ሊደርስ ሲል የሚያበላሽ መንፈስ አያለው። ዛሬ በጌታ በኢየሱስ ክርስቶስ ስም ይሄ አዋጅ የተገለበጠ ይሁን። ከአንድ ሰው ህይወት ላይ በኢየሱስ ክርስቶስ ስም የተነቀለ ይሁን። ከአንድ ሰው ኑሮ ላይ የተነቀለ ይሁን። ከአንድ ሰው መንገድ ላይ የተነቀለ ይሁን። ራባሃዳጋባሽ ከተራባ ያዲያስ የአንድን ቤተሰብ ነገር የሚያበላሽ የእግዚአብሔር መንፈስ እንደዚህ ይለኛል። ቅርብ በሚመስል ሰፈር ላይ ያለ አንድ ሰው አየው። እዚህ ቤተሰብ ላይ ረጅም ዓመት የቆየ ከ10 ምናምን ዓመት በፊት የተደገመ ድግምት ያሳየኛል እና ሞላ ቤተሰቦቻቸውን ስም
ጠቅላላ ወስደው ተራ በተራ ወስደው በስማቸው ላይ በቤተሰብ አባል ስማቸው ላይ የተደገመ ድግምት አለ። ስኬት ጋር እንዳትደርሱ፣ ነገራችሁን እንዳትወስዱ፣ ከነገራችሁ ጋር እንዳትገናኙ፣ የዚህ ፋሚሊ ነገር መጨረሻው ላይ እንዲበላሽ የተሰራ የድግምት መንፈስ አያለው። እግዚአብሔር እንደዚህ ያለ ይሄ ድግምቱን ያሰራው ሰውየው ራሱ አስደጋሚ ሰውየው ራሱ ሞቷል፣ የለም በህይወት ላይ ራሱ ሞቷል፣ የለም። ግን ያ መንፈስ እስከ ዛሬ ድረስ እጅግ በከፍተኛ ሁኔታ እየተከታተለ ያስጨንቃል። ዛሬ ግን እግዚአብሔር እንዲህ ብሎኛል፣ ይህንን አዋጅ ነቀልኩት ከዚህ ቤተሰብ ላይ አለኝ። አጂና ካንታካባ መጨረሻን የሚያበላሽ ውጤትን የሚያበላሽ መንፈስ ዛሬ ነቀለው ጌታ፣ ነቀለው ጌታ። ታባካታካባካታካባኛ ምታው ጌታ ሆይ ምታው፣ ከእህቶቼ ቤት፣ ከህይወታቸው፣ ከቤተሰቦቻቸው፣ ከኑሯቸው፣ ከነሱ ህይወት ላይ፣ ከደስቲኒያቸው ላይ፣ ከትዳራቸው ላይ፣ ከትምህርታቸው ላይ፣ ከወንድም ከእህቶቻቸው ላይ፣ ከአባት ከእናት ላይ በጌታ በኢየሱስ ክርስቶስ ስም ነገራቸውን የሚያዘገይ የሚያበላሽ ያዲካራዲካዲካዲካቦስ የትኛውም የጠላት እቅድ ዛሬ የተነቀለ ይሁን፣ ዛሬ የተነቀለ ይሁን፣ ዛሬ የተነቀለ ይሁን በጌታ በኢየሱስ ክርስቶስ ስም። ከቤታችሁ ላይ ከኑሯችሁ ላይ በኢየሱስ ስም የጨለማ ስራ ይመታ፣ የጨለማ ሲስተም ይመታ፣ የጨለማ እቅድ ይመታ፣ የጠላት እቅድ ይፍረስ፣ የጠላት አዋጅ ይፍረስ በናዝሬቱ ጌታ በኢየሱስ ክርስቶስ ስም ጸልያለሁ። ኃይልን የሚሰጥ ሁሉን የሚችል ሁሉን የሚቀይር ሁሉን የሚሰራ የእግዚአብሔር ክንድ አሁን በኃይል ተገለጠ። አባቴ ሆይ ስሜ ብሩክ ይሁን። ጌታዬ ሆይ ስሜ ብሩክ ይሁን። አንተ መልካም ነህ፣ ሁሉን ትችላለህ፣ ሁሉን ታደርጋለህ። ለእስራኤል ልጆች የተናገርከውን መልካምን ነገር ለእስራኤል ልጆች እንደሰጠ የተናገርክላቸውን ኪዳን እንደተፈጸመላቸው ዛሬ በጌታ በኢየሱስ ክርስቶስም ከዚህ ሰዓት ጀምሮ ከዚህ ደቂቃ ጀምሮ ለእህቶቼ ለወንድሞቼ የተነገረ የትንቢት ቃል በኢየሱስ ስም ይፈጸም፣ ይፈጸም። ወረስኩት፣ ተሰጠኝ፣ ተቀበልኩት፣ ወደ ኪዳኔ ደረስኩት። እግዚአብሔር ወደ ነገረኝ፣ እግዚአብሔር ወደ አወራኝ ገባሁት። አዲካዲካዲካ ቦሮቦ ሌንታራዚካ ታቫ ወሰርኩ በሉ በኢየሱስ ስም ገባው። አሁን ገባው፣ ፈጠንኩ፣ ወደ ኪዳኔ ፈጠንኩ። እግዚአብሔር ወደ ነገረኝ፣ አምላኬ ወደ አወራኝ፣ አምላኬ ወደ ተናገረኝ በኢየሱስ ስም ፈጥናለሁ። ተስፋ አልቆርጥም። ተስፋም ያስቆርጠውን የሚመታ ያንተ ኃይል፣ ተስፋ አስቆራጩን የሚመታ የእግዚአብሔር ክንድ በኃይል ተገለጠ። ነገር ተቀየረ። አምላኬና አባቴ እጁን ዘረጋ። ናናና ካባራባ ሌኬቴፔራሺዳቦ ሃልቫኒካቶሶ ፓናሳያ ኢላዶጎሶ ፓራዲዛኒንካ በኢየሱስም ወደቀ። የጨለማ ስራ ወደቀ። የጨለማ ሲስተም ወደቀ። የጠላት እቅድ ወደቀ። አቺ ካቶቫ ሃዳ ካባ ራንታ ካባ ካያ ወዳጆቼ ይውላችሁ፣ እኔ በዚህ ጸሎት ብዙ ሰዎች እጅ ላይ በጣም አመታት ያስቆጠረ ብዙ ጊዜ የወሰደ ግን ስትጠባበቁ የቆያችሁት ነገር ወደ እጆቻችሁ እየገባ ልክ ይሄ እርዳታ ለሰዎች እንደሚታደል እጆቻችሁ ላይ መጥቶ ነገራችሁ ሲገባ አያለው። ስትጠባበቁ የቆያችሁት ጉዳይ ምንድን ነው? የጠበቅሽ ጉዳይ እግዚአብሔር ቢያደርግልኝ፣ እግዚአብሔር እችን ቢሰጠኝ፣ እግዚአብሔር ከዚህ ነገሬ ጋር ቢያገናኘኝ የምትሉ ጉዳይ ምንድን ነው? አሁኑኑ ተቀበሉ። በኢየሱስ ስም ወደ እጅሽ ገባ። በኢየሱስ ስም ገባ ወደ እጅሽ ገባ ወደ እጃችሁ። አቻዲ ካሶ ማሃንታካራ ላንታካራዲ ካባ ገባ ወደ እጃችሁ ገባ፣ ወደ እጅሽ ገባ። መቀበል ሆነ፣ መውሰድ ሆነ። ማያዲ ጋዞን ራስካዳሻላቫና ራባጋዳጋጃጋዳጋባስ ገባ። በኢየሱስ ክርስቶስ ስም ወደ እጃችሁ ገባ፣ ወደ እናንተ መጣ፣
ወደ እናንተ መጣ። በኢየሱስ ስም አትከለከሉም ጸልያለሁ። ሮባ ሃዳጋ ባሼካ ቶራ ባያዲያስ ኤልቫኒና ካታራ ባሻ ካታባራዲያ ባያ እግዚአብሔር ሁሉን ይችላል። እግዚአብሔር ሁሉን ይሰራል። ጌታ ሁሉን ይቀይራል። ነገርን ሁሉ ውብ ያደርጋል። በጊዜው በሰዓቱ ሁሉን ውብ የሚያደርግ ሁሉን መልካም የሚያደርግ ሁሉን የሚቀይር የጌታ እጅ ዛሬ በኢየሱስ ክርስቶስ ስም የአንድን ሰው ነገር ቀየረው። የአንድን ሰው ደስቲኒ ቀየረው። የአንድን ሰው ምዕራፍ ቀየረው። የአንድን ሰው ኑሮ ቀየረው። አባካዛ ካባሼ ካታካራዲያ ሃልካቲራ ባካቴ ካባራዲያስ ሊዳጋባካዳጋባጋዳጋባስ ልትወስዶ ነው። ወደ እጃችሁ ሊመጣ ሊገባ ነው። አቦራ ባሃዳጋባ እኔ ከምንም ነገር በላይ ብዙ ሰዎች በምስክርነት እየመጡ እንደሚመጡ ስለማምን እባካችሁ እንደው እንኳን ይሄ ከዚህ ጸሎት በኋላ እንዳይጠፋባችሁ ይሄ ዩቲዩብ እንዳይጠፋባችሁ ዩቲዩቡን ላይክና ሰብስክራይብ አድርጉ። ከዛ ደወል ምልክቱን ተጭናችሁ ኦል በሚለው ላይ አስቀምጡ። ምክንያቱም ለመሰላችሁ አሁን ነገራችሁ ወደ እናንተ እየፈጠነ ነው። ብዙዎቻችሁ እኔ አያለሁ፣ ኮሜንቶችን አያለሁ። በጣም ብዙ ሰዎች ብዙ ምስክርነት ይዞ እንደሚመጡ እያየው ነው። እግዚአብሔር ምስክሬ ነው። ወደ እጃችሁ ልክ ይሄ ቡድን ኳስ ተጫውቶ ወይ የሆነ ኮምፒቴሽን አድርጎ የሆነ ነገር አድርጎ ዋንጫና ሜዳሊያ እንደሚቀበሉ በመስመር ቆሞ እንደሚቀበሉ እጅግ ብዙ ሰዎች ጊዜያቸው ደርሶ አያለሁ። ጊዜያቸው ደርሶ በምስጋና ሲቆሙ አያለሁ። ይኸው እግዚአብሔር ምስክሬ ነው። ስለዚህ በምስጋና ለመምጣት እግዚአብሔር እኔ እየሰጠ ነው ማየው ለብዙ ሰዎች። ለእስራኤል ልጆች ሰጠ ይላል። አሁን እኮ ተስፋ ቆርጠሻል። አሁን እኮ የሚታይ ነገር የለም። አሁን እኮ ምንም ይሄ ነው የሚባል ነገር የለም። አንቺ ዙሪያ ላይ ምንም በቃ ማለት የምትተማመነው ነገር የለም። ይሄ እንዲሆን በቃ ይሄ ይሆናል፣ ይሄን ከእንደዚህ ያደርጋለሁ የሚባል ነገር ላይኖር ይችላል። ግን እግዚአብሔር በቃሉ የታመነ አምላክ ስለሆነ ኦ ማይ ጋድ ለእስራኤል ልጆች የገባላቸውን ኪዳን ሊፈጽም የመጣው ጌታ ራሱ ስለሆነ እናንተ ሰው የገባላችሁን ቃል እኮ ሰውዬ ያጥፋል። ኪዳኑን ቃሉን እኮ ሰው ይተዋል፣ ይዋሻል። የገባላችሁን ቃል ኪዳን ሰው ይተዋል። በቃ አይ ይላል፣ አይመቸኝም ይላል፣ አይሆንም ይላል። እግዚአብሔር ግን የገባላችሁን ቃል ኪዳን ሊፈጽም ይመጣል። እግዚአብሔር ግን የገባላችሁን ቃል ሊያደርግ ወደ እናንተ ይመጣል። ራባሼ ካቶቫሃያ ያመነ ሰው ከኔ ጋር ይቀበል። በናዝሬቱ ጌታ በኢየሱስ ያስጨነቃችሁ የተመታ ይሁን። ያታገላችሁ የተመታ ይሁን። በራችሁን የዘጋ ከናንተ ጋር ተስፋ ያስቆረጠ አንድ ሰው ተስፋ አለው፣ ኪዳን አለው፣ እግዚአብሔር የገባለት ግን ተስፋ ቆርጠዋል። ከሁኔታዎች የተነሳ ከመዘግየቱ የተነሳ ከመቆየቱ የተነሳ ተስፋ ቆርጠዋል። ዛሬ ግን እንደ እግዚአብሔር ሰው አውጃለሁ። ያ ተስፋ የተቆረጠ አይሆንም የተባለ አይቻልም የተባለ ነገር ላይ ቃሉ በኃይል ይሰራል። ቃሉ በኃይል እየሰራ ይመጣል። ቃሉ በኃይል እየሰራ ይመጣል። እግዚአብሔር በቃሉ ታማኝ ነው። እግዚአብሔር በቃሉ ሆኖ ነው የሚሰራው። እግዚአብሔር በቃሉ 100% እኔ ቃሉን እግዚአብሔር እንደሚሰራ 100% አይደለም ወዳጆቼ፣ 1,000,000 ጊዜ ነው ማምነው። አያችሁ፣ እግዚአብሔር ለአባቶቻቸው እንደማለላቸው በዙሪያቸው ካሉት አሳርፋቸው ይላል። አሳርፋለሁ ብሎሻል ጌታ። ረፍት ፈልገሽ ተቅበዝብዘሽ ብዙ ረፍት በማጣት የተቅበዘበዛችሁ ሰዎች ማረፍ አልቻልኩም፣ እንዴት ነው ማረፍ የምችለው? ግራ ገብቶኛል፣ ጨንቆኛል። ምንድነው የኔ ህይወት? ለምንድን ነው ረፍት ያጣሁት? ምን ይሻለኛል? ምን ባደርግ ነው ሚሻለኝ ለምትሉ እግዚአብሔር በቃሉ እንዲህ ይላችኋል። ላሳርፍሽ ወደ አንቺ መጥቻለሁ። ላሳርፍህ ወደ አንተ መጥቻለሁ።
ማንታጋባራ ጋዳጋባስ አሳረፋቸው፣ ከጠላቶቻቸውም ሁሉ ይቋቋማቸው ዘንድ ማንም ሰው አልቻለም። አይገርም? ጠላት እንኳን አይቋቋምሽም። ጠላት፣ ጠንቋይ፣ ሟርት፣ ምቀኛ፣ ሸረኛ፣ ዘጊዎች፣ ጠቋር፣ ድግምት፣ በሟርት መንፈስ የሚሰሩ አይችሏችሁም። ቢኮዝ ኦፍ እግዚአብሔር በቃሉ የታመነ ነው። ከጠላቶቻቸው ማንም ሰው ይላል ማንም ሰው ይቋቋማቸው ዘንድ አልቻለም ይላል። አይገርምም? ሰይጣን አይልም ማንም ሰው ነው የሚለው። ሰው ጠላት ይሆናል። ሰው ጠላት ይሆናል። ሰው ጠላት ይኖራል። ሰው ጠላት አይሆንም ይላል አንዳንድ ሰው። ይሆናል። ሰው ጠላት ይሆናል። ቃሉ ነው የሚናገረው። ከጠላቶቻቸው ሁሉ ይቋቋማቸው ዘንድ ማንም ሰው አልቻለም ይላል። እግዚአብሔርም ጠላቶቻቸውን ሁሉ በእጃቸው አሳልፎ ሰጣቸው ይላል። ወዳጆቼ ዛሬ አንደኛ ከጠላቶቻችሁ ማንም አይቋቋማችሁም። ሁለተኛ እግዚአብሔር ከእናንተ ጋር ስላለ፣ የእግዚአብሔር አብሮነት ከእናንተ ጋር ስላለ ጠላቶቻችሁ በእጆቻችሁ ታልፎ ይሰጣሉ። እንደ እንጀራ ትበሏችኋላችሁ። እውነቴን ነው የምነግራችሁ። እንደ እንጀራ ይሆኑልናል አይደለም የሚለው። ስለዚህ እንደ እንጀራ ይሆኑላችኋል። በእጃችሁ የገባን ነገር ስትፈልጉ መጣል ትችላላችሁ። ስትፈልጉ መቅጣት ትችላላችሁ። ስትፈልጉ የፈለጋችሁትን ማድረግ ትችላላችሁ። ሩቅ ቦታ ወስዳችሁ መጣል ትችላላችሁ። ለአንድና ለመጨረሻ ማቃጠልም ትችላላችሁ። በእጆቻቸው አሳልፎ ሰጣቸው ይላል። ጠላት እጅ ውስጥ ከገባ እንደፈለግ ነው የምታደርገው። ምክንያቱም እጅ ውስጥ የገባ በአንተ ፍቃድ ውስጥ ነው የገባው። በአንተ ፍቃድ ውስጥ ኦልሬዲ በፍቃዳችሁ ውስጥ ገብቷል ማለት ነው። ማቺዳ ካያዶስ ፖላቫሃዳጋስ ማንታካራዲያ ካሶቬና አንድ ሰው ጠላቶቹ እጅ ውስጥ ገባ። አንድ ሰው ጠላቶቹ እጅ ውስጥ ገባለት። ጠላቶቹ እጆቹ ውስጥ ገቡለት። በናዝሬቱ ጌታ በኢየሱስ ጸልያለሁ። እግዚአብሔር ሞገስ ይሆናል። እግዚአብሔር አቅም ይሆንሻል። እግዚአብሔር ብርታት ይሰጥሻል። ጠላቶችሽ በእጅሽ ገቡ። ጠላቶቼ በእጄ ገብተዋል። ይዳካሴን አያሸንፉኝም፣ አይቋቋሙኝም። ድል የእግዚአብሔር ነው። አቅም የእግዚአብሔር ነው። ብርታቴ እግዚአብሔር ነው። ኃይሌ እግዚአብሔር ነው። በራሳችን ብርታት እኮ አንችልም። የኛ አቅም አይችልም። ጉልበት የለንም። ብርቶች አይደለንም። ደካሞች ነን። ግን ለእኛ ለደካሞች ጠላቶቻችንን የሚያስገዛ ኃያል ክንድ ያለው አምላክ እኮ ነው የምናመልከው። ለደካሞች አያችሁ፣ ለደካሞች ኃያሉ ጠላት ነን የሚሉትን የታጠቁትን ጠላቶቻችንን በእጆቻችን የሚያስገባ አምላክ ነው የምናመልከው። ምን አይነት አምላክ ነው! ያስጨነቀንን ማይገዙንን የሚያስገዛ አምላክ እኮ ነው የምናመልከው። ሰይጣን አንዳንድ ጊዜ ተስፋ ሊያስቆርጠን ይፈልጋል። አይደለም ወዳጆቼ፣ እግዚአብሔር ከኛ ጋር ካለ ማንም አይቋወምንም። እግዚአብሔር ከኛ ጋር ካለ ማንም አይቋቋመንም። ወዳጆች ጸለይኩኝ በጌታ በኢየሱስ ክርስቶስ። በእጆቻችሁ ታልፎ ይሰጣሉ ጠላቶቻችሁ። ነፃ ነው። ስማችሁን አስገቡ፣ የራሳችሁን ስም። ምክንያቱም እግዚአብሔር እንደዚህ በሉ፣ እግዚአብሔር ለእኔ የተናገረው ሁሉ ይፈጸማል በሉ። ስማችሁን ተናገሩ። ወይም የቤተሰቦቻችሁን በሙሉ አባሎቻችሁን ጻፉ ኮመንት ላይ። ለእንትና የተናገረው፣ ለእኔ የተናገረው፣ ለአባት የተናገረው፣ ለእናት ስማቸው ጽፋችሁ ያንን በሙሉ ይፈጽማል፣ አንድም ሳይቀር ይፈጽማል በሉ። ምክንያቱም ቃሉ እንዲህ ይላል፣ እግዚአብሔር ለእስራኤል ቤት ከተናገረው መልካም ነገር ሁሉ ተፈጸመ እንጂ ምንም አልቀረም ይላል። አያችሁ፣ ምንም ሳይቀር ይፈጽመዋል ጌታ። ዛባሃዳጋባ ተፈጸመ በኢየሱስ ስም፣ ተፈጸመ በኢየሱስ ስም። እግዚአብሔር ያላችሁ፣ ጌታ ያላችሁ፣ አምላክ የተናገራችሁ፣ የተሰጣችሁ ተስፋ፣ የተሰጣችሁ የተነገራችሁ የትንቢት ቃል የሰማችሁት ግን ያልሆነ፣ የሰማችሁት ግን ያልወሰዳችሁት፣ ያልተቀበላችሁት ዛሬ በኢየሱስ ክርስቶስ ስም ጸልያለሁ። እግዚአብሔር አምላኬ
በብዙ ድልና በብዙ ሞገስ ታላላቅን ጉብኝት በሕይወታችሁ ላይ ያደርግላችኋል። ታላላቅ ጉብኝት፣ ታላላቅ ተአምራት፣ ታላላቅ የእግዚአብሔር ክንድ በነገሮቻችሁ ላይ እንዲገለጽ ጸልያለሁ። ማንኛውም የጨለማ ሲስተም አሁን የተነቀለ ይሁን። የጨለማ ኃይል የወደቀ ይሁን። ነገራችሁን የሚያዘገይ እንዳይፈጥን ወደ እናንተ ደግሞ ወደ ነገሮቻችሁ እንዳትፈጥኑ የሚጎትት መንፈስ፣ የሚታገል ጠላት ትግል፣ የአጋንንት ኃይል፣ የጥልቅ የመናፍስት ሥራ በኢየሱስ ክርስቶስ ስም አሁን የወደቀ ይሁን። በኢየሱስ ክርስቶስ ስም አሁን የወደቀ ይሁን። ሬስ ካዲሻ ባህዳ ካባስ የወደቀ ይሁን በጌታ በኢየሱስ ክርስቶስ ስም። እግዚአብሔር አምላኬ ሆይ ክንድህን እንድትዘረጋ፣ እጅህን እንድትዘረጋ፣ ጣልቃ እንድትገባ፣ አዋጅ እንዲቀየር፣ የተአምራት መንፈስ በኢየሱስ ስም እንዲያገኛቸው ጸልያለሁ። ራባሃዳጋባጋዳጋባስ ሆቫሃዳጋ የተናገረው ተፈጸመ ይላል ቃሉ። ራባሃዳጋባያ ፈጸማል። እግዚአብሔር የተናገረው ይሆናል። ጌታ ያላችሁ ትቀበላላችሁ። አሁን እሱ ያላችሁን መውሰድ መገናኘት ይሆንላችኋል። ጌታ ያላችሁን በጌታዬ በኢየሱስ ክርስቶስ ስም ሪካሎቫሃዳጋባ መውሰድ ይሆናል፣ መቀበል ይሆናል፣ መገናኘት ይሆናል፣ መያዝ ይሆናል፣ መቀበል ይሆናል። ያለ ክርክር፣ ያለ ምንም ክርክር፣ ያለ ምንም ጭቅጭቅ በኢየሱስ መሆን ጀመረ። ይኸው እግዚአብሔር እንዲህ እያለ ነው። በዚህ ወር ውስጥ አለ ጌታ፣ በዚህ ወር ውስጥ ይኸውላችሁ የምስራች ስልክ የሚደወልላቸው ሰዎች አሉ። የምስራችን ስልክ የሚያስተናግዱ ሰዎች አሉ። በጣም ብዙ ድካም፣ ብዙ ልፋት ውስጥ ሆነው ግን ስትጠባበቁ የቆያችሁት ጉዳይ በጣም የሚገርም ስልክ ሲደወል አይቻለሁ። ጌታ ምስክሬ ነው። አሜን ላለ ሰው ይሁን። አሜን ላለ ሰው ይሁን በኢየሱስ። አሜን ላለ ሰው ይሁን በኢየሱስ። ማላሃዳጋ ባራዲ ካቶሶፓ ያዲያላ ባራዲ ካታባስ በጌታ በኢየሱስ ክርስቶስ ስም የጨለማ ሥራ የተመታ ይሁን። የጠላት ዕቅድ የተመታ ይሁን። የእህቶቼን በረከት አስለቅቃለሁ። ምርኳቸውን አስለቅቃለሁ። ነገራቸውን አስለቅቃለሁ። የተያዘውን ነገር አስለቅቃለሁ በኢየሱስ ክርስቶስ ስም። አሁን ለቀቀ። የአንድ ሰው በረከት ተለቀቀ። የአንድ ሰው ምርኮ ተለቀቀ። ከዚህ ጸሎት በኋላ እግዚአብሔር ለምስጋና እንድታቆም ጸልያለሁ። ይሄ ተበታትኖ ያለ ነገር እንዲሰበሰብ፣ ውጥንቅጦ ወጥቶ ያለ ነገር፣ ተበታትኖ ተበላሽቶ ያለ ነገር፣ ከጥቅም ውጭ የሆነ ነገር፣ በቃ ዝምጭጭ ያለ ነገር ላይ የጌታ ክንድ እንዲገለጥ አሁን አንድ ሰው በኢየሱስ ስም ካለበት እንዲንቀሳቀስ፣ ተይዞ ያለ ነገር በኢየሱስ ስም ተቆልፎ ያለ ነገር፣ ጸጥ ያለ ነገር፣ የአንድ ሰው ጉዳይ በኢየሱስ ስም መንቀሳቀስ ይጀምር። ጌታ ሆይ ኃይለኛው ያንተ እጅ፣ ኃይለኛው ያንተ ክንድ፣ ጣልቃ የሚገባው ያንተ እጅ፣ ሁሉን የሚቀይረው ያንተ እጅ፣ ሁሉን የሚያስተካክለው ያንተ ኃይል በኢየሱስ ክርስቶስ ስም ይዘርጋ። ሆራኒ ካታራባስ ይሄ ለምስጋና እንዲቆሙ በኢየሱስ ስም ለምስጋና እንዲመጡ በኢየሱስ ስም ለምስጋና እንዲቆሙ ጸልያለሁ። በጌታ በኢየሱስ ክርስቶስ ስም የጠላት ቀስቱ ሁሉ ይመታ። የጠላት ዕቅድ ሁሉ ይፍረስ። አዋጅ ሁሉ ይገልበጥ። ነገር ሁሉ ይቀየር። እግዚአብሔር ክንዲ ጣልቃ ይግባ። እጅ ጣልቃ ይግባ። ነገር የተቀየረ ይሁን። መልካምነትህን ግለጥ። ታላቅነትህን ግለጥ። ኃይልህን ግለጥ። በጌታ በኢየሱስ ክርስቶስ የሞገስህን መንፈስ፣ የክብርህን መንፈስ ረሃዳ ካባ የጌታ የእግዚአብሔር መንፈስ በእኔ ላይ ነው እንደሚል ቃል ረሃዳ ጋባ ካታጋሳ ካታጋስ ዛሬ በተሰጠኝ በልጅነት መንፈስ አውጃለሁ። የአንድን ሰው ምርኮ አስለቀኩ። የአንድን ሰው የተያዘውን ጉዳይ አስለቀኩ። የአንድ ሰው በኢየሱስ ያለ ነገር ጭጭ ያለ ነገር መንቀሳቀስ ጀመረ።
እግዚአብሔር ጣልቃ ገባ። ነገሮች የተስተካከሉ ይሆኑ በኢየሱስ ክርስቶስ ስም። ቦታ እንዲይዙ ነገሮች ያንተ ኃይል ጌታ ሆይ እንዲለቀቅ በክብር በኃይል በብዙ ድልና በብዙ ሞገስ አዳዲስ በረከት አዳዲስ ተአምራት በኢየሱስ ክርስቶስ ስም አሁን እንዲመጡ ጸልያለሁ። እግዚአብሔር አባት ሆይ መልካምነትህን ግለጥ፣ ታላቅነትህን ግለጥ፣ ኃይልህን ግለጥ። ነገር ይቀየር፣ አዋጅ ይገለበጥ። ራስ ካቲቫሃዳ ማናካቶ ሻባሃታካ ሬንታ ካባዳ ካታራባያዲያስ የተቆለፈ ነገር አሁን ይከፈት። የተዘጋ ነገር አሁን ይከፈት። አይቻልም የተባለ ነገር አሁን በኢየሱስ ክርስቶስ እንዲስተካከል ጸልያለሁ። ኦቶኮቦ ሃታ ካታጋስ አባት ሆይ ክንድህን ዘርጋ። አባት ሆይ እጅህን ዘርጋ። የኔ ጌታ ጣልቃ ግባ። የኔ አባት በኢየሱስ ክርስቶስ ማለፍ ያቃታቸው ሰዎች ማለፍ ይሆንላቸው። ማለፍ ያቃተው ሰው ማለፍ ይሆንለት። መሄድ እየፈለገ ግን መሄድ ያቃተው ሰው አሁን መሄድ ይሆንለት። ቻባሃዳ ጋባጋዳ ያራሃዳ መንካቶሮ ፓላሳታ ካባሻዳጋስ መቀጠል እየፈለገ ግን መቀጠል ያቃተው ማካሶቶ ማግባት እየፈለገ ማግባት ያልቻለ ሰው ካራዲያካ በጠላት ውጊያ በምቀኛ ሰዎች የተዘጋ ነገር የተበላሸ ነገር ዛሬ በኢየሱስ ስም ቦታ እንዲይዝ ዛሬ በኢየሱስ ስም እግዚአብሔር ሆይ ጣልቃ እንድትገባ በትምህርት ላይ በጮኝነት ላይ በቤተሰብ ጉዳይ ላይ በስራ ላይ በትዳር ላይ በኢየሱስ ስም ያንተ ኃይል ይገለጥ። ያንተ ኃይል ይገለጥ። ያንተ ኃይል ይገለጥ በኢየሱስ ስም። ፓያ ሶኮቶ ፓያ ራንታ ካሻካቲ ዳባ ማንታራዲ ካሶኮቮሼና ማንታ በናዝሬቱ ጌታ በኢየሱስ ስም ነገር ሁሉ የተቀየረ ይሁን። በናዝሬቱ በኢየሱስ ስም ነገር ሁሉ የተቀየረ ይሁን። መስመር እንዲይዝ ነገሮቻቸው መስመር እንዲይዝ ነገሮቻቸው ቦታ እንዲይዝ ነገሮቻቸው ላይ ክንድ እንዲገለጥ ነገሮቻቸው ላይ ኃይል እንዲገለጥ አስደናቂ ተአምራት እንዲገለጥ አስደናቂ ሞገስ እንዲገለጥ በኢየሱስ ስም ጸልያለሁ። ራባሃዳጋይ ሰጣቸው ይላል ቃሉ። ሰጣቸው ወረሷትም ተቀመጡባትም ይላል ቃሉ። እግዚአብሔር አምላክ ይህንን ያደርጋል። ዛሬ ለአንድ ሰው የተነገረ መልካም ነገር ሁሉ ይፈጸም። የተነገረ መልካም ነገር ሁሉ ይፈጸም። አካል ይልበስ፣ አካል ይልበስ። በኢየሱስ ክርስቶስ ስም ጸልያለሁ። ተፈጸመ። ሃሌሉያ። እስቲ ለምስጋና ቆማለሁ በሉ። ለምስጋና መጣለሁ በሉ። እግዚአብሔር በምስጋና ያቆመኛል። ነገሬ ተሰብስቦ ወደ እጄ ይመጣል። ተሰብስቦ ወደ እኔ ይገባል። ተሰብስቦ ወደ እኔ ይመጣል። ነገሬን ተሰብስቦ መጥቶ አገኘዋለሁ። ተሰብስቦ መጥቶ ቀበለዋለሁ። ተሰብስቦ መጥቶ አገኘዋለሁ፣ ወስደዋለሁ። ወደ እጄ ገባ። ነገሬ ወደ እጄ ገባ ብሎ ሻባሃዳ ካባ ሮንቶኮ ፓራሲዳ ሊባና ራባሃዳ ጋባጋዳጋባስ በሉ ወደ እጄ ገባ። ነገሬ ወሰድኩት። ነገሬን ተቀበልኩት። ተቀበልኩት ነገሬን በጌታ በኢየሱስ ክርስቶስ በሉ ተቀበልኩት፣ ወሰድኩት። ተከናወነ፣ ተፈጸመ። አቺ ዳቫካታ ተስተካክለው አገኘዋለሁ፣ ሆኖ አገኘዋለሁ፣ አልቆ አገኘዋለሁ፣ ወስዳለሁ። እግዚአብሔር ያለውን እግዚአብሔር ወዳለኝ እግዚአብሔር ወደ ነገረኝ በፍጥነት ደርሳለሁ። አልዘገይም። እግዚአብሔር ይረዳኛል። አባቴ ያግዘኛል። አባቴ ይደግፈኛል። አቅም ይሆነኛል። ጉልበት ይሆነኛል። ብርታት ይሰጠኛል። ሃቾ ካታባሳባያ በኢየሱስም በእምነት ይሄንን ጸሎት ለጸለየ ሰው እግዚአብሔር አደረገለት። ይሄንን ጸሎት ከኔ ጋር ለጸለየ ሰው እግዚአብሔር አፈጠነለት። እግዚአብሔር በምስጋና ይቆም። የምስጋና ድንኳን እንዲደኮን በኢየሱስም የምስጋና ድንኳን በቤታቸው እንዲሆን የምስጋና ድንኳን በበራፋቸው ላይ እንዲቆም ሰርተ ጨርሰ እግዚአብሔር በኢየሱስ ክርስቶስ ያለቀን ነገር በኢየሱስ ክርስቶስ እንዲቀበሉ ጸልያለሁ። የትግል ምዕራፍ የተዘጋ ይሁን። ትግል ይቁም። አይታገሉ። ጌታ ሆይ በኢየሱስ ስም አይታገሉ። ሃሌሉያ። ይሄ ያንተ ክንድ ነው።
ስለዚህ በምስጋና ስለምታቆም አመሰግናለሁ። በክርስቶስ ኢየሱስ ኃያል ስም አሜን። ወዳጆቼ ሰብስክራይብ ያላደረጋችሁ እንዳልኳችሁ ሰብስክራይብ ማድረጉን አትርሱ። ምክንያቱም በምስጋና ስለምትመጡ በየጊዜው በጸሎቱ ደግሞ አብረን በዚህ ዩቲዩብ ላይ ስለምንጸልይ ሜቢ እንዳይጠፋባችሁ ሰብስክራይብ አድርጉ፣ ላይክ ደግሞ አድርጉ፣ ለብዙ ሰዎች እንዲደርስም ሼር አድርጉ። እግዚአብሔር አምላኬ በብዙ ድልና በብዙ ሞገስ ቤታችሁን ሞልቶታል። በምስጋና ትቆማላችሁ በክርስቶስ ኢየሱስ ኃያል ስም አሜን። ሼር ማድረግ አትርሱ። ለምትፈልጓቸው ሰዎች ሼር አድርጉና አብረውን ከኛ ጋር ይጸልዩ። ተባረኩ።